የትረካዬ ርዕስ ከቤታችን ርቀነው ያገኘነው ቤታችን የሚል ነው። አንዳንድ ጊዜ እጅግ በጣም ውብ የሆኑ ታሪኮች በእንባ የተጻፉ ናቸው። ዛሬ የቱሚም ቤተሰብ መሰናበቻ ብቻ አይደለም። ዛሬ እግዚአብሔር ራሱ በፍቅር፣ በመስዋዕትነት፣ በጸሎት፣ በትግልና በማይረሱ ትዝታዎች የጻፈው ውድ ምዕራፍ መዝጊያን ይመስላል። ከ3 ወራት በፊት የመጀመሪያ ሴሚስተራችንን ማጠናቀቅን እያከበረን እንደ አዲስ ተማሪዎች ጌታን ለማክበር አብረን ቆመን ነበር። በዚያን ጊዜ ብዙዎቻችን አሁንም ፈጽሞ የማናውቀውን ሕይወት ለማትረፍ እየሞከርን ነበር። የዩኒቨርሲቲ ሕይወት ሰዎች እንደሚያስቡት ቀላል አልነበረም። ከፈገግታዎች ጀርባ ማንም ሊያያቸው የማይችሏቸው ጸጥ ያሉ ጦርነቶችን የተሸከሙ ልቦች ነበሩ። በጭንቀትና በድካም ምክንያት እንቅልፍ የሚጠፉባቸው ምሽቶች ነበሩ። እያንዳንዶቻችን ብቻችንን በዝምታ ተቀምጠን ጌታችንን በጣም ስለናፈቅን በእንባ የተደበቀ ቋንቋችን ሆኗል። ከፈተና በፊት ፍርሃት ልባችንን እንዲንቀጠቀጥ የሚያደርጉባቸው ቀናት ነበሩ። በጸጥታ ውስጥ እየተሰበርን በሰዎች ፊት ፈገግ የምንልባቸው ጊዜያት ነበሩ። ነገር ግን በዚህ ሁሉ ውስጥ እግዚአብሔር ፈጽሞ አልተወንም። የኛው ጥንካሬያችን ሲያልቅ የእርሱ ኃይሉ ተሸከመን። ልባችን ሲደክም ምሕረቱ አንድ ላይ አኖረን። እግዚአብሔርም ለቱሚም ፋሚሊ ያለውን ፍቅር ከገለጠባቸው ታላላቅ መንገዶች አንዱ በማምና በዳር በኩል ነበር። እነርሱ ለኛ ሲኒየር ተማሪዎች አልነበሩም። ለደከሙ ነፍሳት መጠለያ ነበሩ። በጨለማ ወቅቶች ብርሃን ሆኑ። የተጨነቀ ልብን ማረጋጋት የሚችሉ ሰዎች ነበሩ። ልክ እንደ ሻማ ብርሃንን ለመስጠት ራሳቸውን አቃጠሉ። በደረቅ መሬት ላይ እንደሚዘንብ ዝናብ ባዶ የሆኑትን ልቦች አደሱ። በአውሎ ነፋሶች ወቅት የምንይዛቸው ጠንካራ ዛፎቻችን ነበሩ። የልጆቻቸውን ልብ ከመስበርና ከማስከፋት እየጠበቁ ጸንተው ይቆሙ ነበር። እነሱ ንግግራችን አድካሚ ሲሆን እንኳን በጸጥታና በትዕግስት እያወቁ ያዳምጡን ነበር። ብዙ ፈተናዎችንና ኃላፊነቶችን ትተው ያስተምሩን ነበር። የኛን ችግሮች በዝምታ የተሸከሙ ፈገግ ብለው ለሌሎች ፍቅርን ያፈሱ ነበር። ከሳምንት ወደ ሳምንት የእግዚአብሔርን ቃል ይመግቡን ነበር። ስለተገደዱ ሳይሆን በእውነት ስለወደዱን ነው። በትዕግስት አርመውናል። በጥበብ መርተውናል። እያንዳንዱንም ልጅ በእኩልነት ይይዙ ነበር። ሁሉንም ልጅ በደግነት፣ በትህትና፣ በአቀኝነትና በጣም ንጹህ በሆነ ልብ ተሸክመው አንዳንድ ጊዜ በዙሪያችን ፍቅር የሌለ እንዲሆን ማድረግ የማይቻል ሆኖ ይሰማንም ነበር። አንዳንድ ሰዎች በስልጣን መሪ ይሆናሉ። ነገር ግን ማምና ዳድ በመስዋዕትነት ወላጆቻችን ሆነዋል እና አሁን ይሄ ቀን ደርሰናል። ዛሬ በእግዚአብሔር ጸጋ ማምና ዳድ የሁለተኛቸውን ሴሚስተር በተሳካ ሁኔታ አጠናቀው እያከበሩ ነው። ዛሬ አስደሳች ቀን ቢሆንም በሆነ መንገድ ግን የኛን ልብ የሚያሳምም ነው። ምክንያቱም ከዛሬ በኋላ ዘንድሮ እንደገና አንሰበሰብም፣ አንገናኝም። ማምና ዳድ ወደ ቤታቸው እየሄዱ ነው። አብረን የተቀመጥንበት ቦታ ጸጥ ይላል። በየሳምንቱ ያበረታቱን ድምጾች ቀስ በቀስ ወደ ትዝታዎች ይጠፋሉ። ፊት ለፊት የምንጋራቸው ጸሎቶች፣ ስብሰባዎቻችን፣ የሞላው ሳቅ፣ ልባችን እንደ እውነተኛ ቤተሰብ በነጻነት የምንከፍትባቸው ጊዜያት ለተወሰነ ጊዜ ይቆማሉ። ምናልባትም በጣም ለመረዳት የሚቸግረን ነገር አንዳንድ ጊዜ በጣም መልካም ሰዎች በጸጥታ ወደ ሕይወታችን እንደሚገቡና በድንገት ለዘላለም የልባችን አካል እንደሚሆኑ መገንዘብን ነው። ዛሬ ብዙ ፈገግታዎች እንባን ይደብቃሉ። ምክንያቱም ቱሚም ፋሚሊ በጭራሽ ቡድን ብቻ አልነበረም። ቱሚም ቤታችን ነበር። ለደከሙ ልቦች መኖሪያ፣ ሰላምን ለሚፈልጉ ነፍሳት መኖሪያ፣ የተሰበሩ ሰዎች እንደገና የሚበረታቱበት ቤት ነበር።
በጸሎት፣ በመጽሐፍ ቅዱስ ጥቅሶች፣ በመስዋዕትነት፣ በሳቅ፣ በእንባ፣ በሌሊቶች ውይይት እና በእግዚአብሔር ፍቅር የተሰፋ ቤት ነበር። አሁን ደግሞ አዲስ ወቅት እየጠበቅን ነው። በሚቀጥለው ዓመት በእግዚአብሔር ጸጋ እኛ የቱሚን ፋሚሊ ልጆች እንደ ሁለተኛ ዓመት ተማሪዎች እንመለሳለን። አንዳንዶቻችን ደግሞ ወደ ሜን ግቢ እንሸጋገራለን። አዳዲስ መንገዶች ይከፈታሉ፣ አዳዲስ ኃላፊነቶች ይመጣሉ፣ ሕይወትም ወደፊት ይቀጥላል። ነገር ግን በሚቀጥለው ዓመት እንደገና ስንገናኝ እንደ ቀድሞ አይነት ሰዎች አንሆንም። ምክንያቱም ይህ ጉዞ ለውጦናል። ጸሎቶቹ ለውጠውናል። ፍቅሩ ለውጦናል። ትግሎቹ ለውጠውናል። የማምና ዳድ መስዋዕቶች እድሜ ልካችንን ፈጽሞ የማይጠፉ አሻራዎች ልባችን ላይ አትመዋል። በሮሜ መጽሐፍ ምዕራፍ 12 ቁጥር 9 እስከ 10 ላይ እንደተጻፈው ፍቅራችሁ ያለ ግብዝነት ይሁን፣ ክፉን ነገር ተጸየፉት፣ ከበጎ ነገር ጋር ተባበሩ፣ ወንድማማች መዋደድ፣ እርስ በርሳችሁ ተዋደዱ፣ እርስ በርሳችሁ ተከባበሩ የሚለው ቃል በቱሚን ውስጥ ሕያው ሆኖ ታይቷል። ከአንድ ቀን በኋላ ሊሆን ይችላል፣ ከዓመታት በኋላ ሊሆን ይችላል። ሕይወት ሥራ በበዛባትና ሁሉም ሰው በተለያዩ መንገዶች ሲራመድ ሊሆን ይችላል። ብዙ የዩኒቨርሲቲ ትምህርቶችን፣ ብዙ አሳይመንቶችን፣ ብዙ የዩኒቨርሲቲ ውጣ ውረዶችን ልንረሳ እንችላለን። ነገር ግን ይህን ፋሚሊ ፈጽሞ አንረሳውም። ደካማ በነበርንበት ጊዜ የተሸከሙንን ሰዎች ፈጽሞ አንረሳም። ልባችን ሲደክም ስለ እግዚአብሔር ያስታወሱንን ማምና ዳድን አንረሳም። እውነተኛ ፍቅር ብርቅ በሆነበት ዓለም ውስጥ ከልብ የወደኑንን ሰዎች አንረሳም። ልክ ዝናቡ ከጠፋ በኋላ እንኳ በአየር ላይ የሚዘልቀውን የአበቦች ጣፋጭ መዓዛ ዛሬ ቢያልፍም ከረጅም ጊዜ ዓመት በኋላም ቢሆን የቱሚን ትዝታዎች አሁንም በውስጣችን ሕያው ሆነው ይቀጥላሉ። ስላዳመጣችሁኝ አመሰግናለሁ። ተባረኩ።